በምስራቅ አፍሪካ እምብርት በከፍታ እንደሚገለጥ ተራራ በዝምታና በኩራት እያደገ ላለው ኢኮኖሚ ትልቅ ግብዓት የሆነን ብርቱዎች እኛ ዘይት ብቻ አይደለንም፣ ጉልበት ነን። ጃአር ፔትሮሊየም እንባላለን። እያደገ የመጣውን የኢትዮጵያን የኃይል ፍላጎት ለማሟላት ራዕይ ይዞ የተመሰረተው ጃአር ፔትሮሊየም በትጋትና በላቀ ዝግጁነት ስራውን ጀምሯል። ዛሬ ከሀገሪቱ ታማኝ ነዳጅ አቅራቢዎች አንዱ ሆኖ ቆሟል። እያደገ የመጣውን የኢትዮጵያ የነዳጅ ፍላጎት ለማሟላት ራዕይ ይዞ የተመሰረተው ጃአር ፔትሮሊየም በትጋትና በላቀ ዝግጁነት ስራውን ጀምሯል። ኃይልን የበለጠ ተደራሽ፣ ቀልጣፋና ለሁሉም ኢትዮጵያውያን ይበልጥ አስተማማኝ ለማድረግ ትልቅ ግብ ይዘን የጀመርነው ከህዝብ ማመላለሻዎችና ተርሚናሎች በፊት ከአውሮፕላኖችና ተሳቢዎች ቀድሞ አንድ ብልጭታና ጭላንጭል ብቻ ነበርን። ጃአር ፔትሮሊየም የጀመረው በአንድ ዓላማ ነው። የጨለሙ ቤቶችን ለማብራት ሞተር ሳይክሎች፣ ባጃጅ፣ የህዝብ ማመላለሻ ተሽከርካሪዎች ከትንሽ እስከ ትልቅ አገለገልን። አንድ ታንከር በአንድ ጊዜ ያልን ጃአርን ዘረጋን። ከአውራጃ ወደ ዞን፣ ከዞን ወደ ክልል፣ ከክልል ወደ መሃል ሀገር ነጎድን። ዛሬ ከተሞችን ብቻ ሳይሆን አገርን አዳርሰናል። ከየብስ ለቀን ወደ ሰማይ ከፍ ብለን በረናል። የተመሰረተው ከዛሬ 8 ዓመታት በፊት እንደ አውሮፓውያን አቆጣጠር 2017 ዓመተ ምህረት ላይ ነበረ እና በወቅቱ ስራ ሲጀምር በአፋር ክልል ቡርቃ ወረዳ ላይ 500 ሜትር ኩብ መያዝ የሚችል የራሱን ዴፖ በመገንባት ነበር ስራ የጀመረው። በወቅቱ ዓላማ አድርጎ የተነሳው በተለያዩ የገጠር ከተሞች በተለይ ብዙ አክሰስ ወይም ሪሞት የምንላቸው ቦታዎች ታርጌት አድርጎ የተነሳ ነበረ። በአሁኑ ወቅት ከ58 በላይ የነዳጅ ማደያዎችን ከነዳጅ ባለቤቶችና እንዲሁም ደግሞ የራሱን ማደያዎች በመገንባት ስራውን እያካሄደ ይገኛል። አባቴ ሲጀምር ላምባ ሻጭ ነበረ። then he becoming ባለማደያ ሆነ። እኛም ደግሞ የራሳችንን የቤተሰቦቻችንን ነዳጅ ማደያ ወደ ኩባንያ ቀይረን የኩባንያ ባለቤት ለመሆን በቅተናል። ከመጀመሪያው ጠብታ እስከ መጨረሻው ማይል ጃአር ፔትሮሊየም በትክክል ይሰራል። በዲሲፕሊን የሎጂስቲክ የጀርባ አጥንት የተደገፈ የነዳጅ ማደያዎች ኔትወርክ የማያቋርጥ አገልግሎትን ያረጋግጣል። ምክንያቱም በኃይል ፍላጎት ውስጥ ጊዜ ሁሉም ነገር ነው። ድርጅታችንን ከሌሎቹ ለየት የሚያደርገው ነገር ቢኖር ነዳጅን ከጅቡቲ ከገዛንበት አንስቶ ወደ ከስተመሮቻችን ጥራቱን በጠበቀ መንገድ እንዲጓዝ በጃአር ፔትሮሊየም ስር ያለ ሲስተር ካምፓኒ ደስታ ካሴ ትራንስፖርት ከ150 በላይ የራሳችን የሆኑ ቦቴዎችን በማንቀሳቀስ ወደ አስፈላጊው ቦታ በማድረስ ላይ ስንገኝ እነዚህ መኪኖችንም ደህንነታቸውን የቴክኒካል ብቃታቸውን ለማረጋገጥ የራሳችንን ወርክሾፕ በማቋቋም አስፈላጊውን ጥገና እና ክትትል በማድረግ ላይ እንገኛለን። ጃአር ፔትሮሊየም የኃይል መንገድ ብቻ አይደለም፣ ክንፎችን ያንቀሳቅሳል። ለኢትዮጵያ አየር መንገድ የጀት ነዳጅ አቅራቢ እንደመሆኑ መጠን በአፍሪካ ታላቅ የአቪዬሽን ስኬት ታሪክ ውስጥ ትልቅ ሚና ይጫወታል። ከ2.5 ቢሊዮን ብር በላይ በማውጣት በአገሪቷ አንደኛ 9 ሚሊዮን ሊትር የሚይዝ የጄቲ1 ወይም የአውሮፕላን ነዳጅ ማከማቻ መስርተናል። ይህንንም ስናደርግ ለአየር መንገዱ አስተማማኝ የሆነ የነዳጅ አቅርቦትን የሚያሳካ እንደሚሆን በማመን ነው። የአውሮፕላን ነዳጅ ለማቅረብ ኢዚ ኦፐሬሽን አይደለም። ከፍተኛ የሆነ ጥራት፣ ፍጥነት ይፈልጋል። ከእያንዳንዱ ጣቢያ፣ ከእያንዳንዱ ማድረስ፣ ከእያንዳንዱ በረራ ጀርባ የማይታክት ታታሪ ቡድን አለ። የኢትዮጵያ አየር መንገድ ፍጆታው ብዙ ስለሆነ በጣም በፍጥነት ማቅረብ ይጠበቅብናል። አየር መንገዱም it works 24 hour so we work 24 hour። በሰስቴናብል አቪዬሽን ፊውል ላይ የአየር ብክለትን ለመቀነስ በ2030
ለሚመጣው ለዚህ አዲስ ፊውል ብለንዲንግ ቦታ አዘጋጅተን ከሌሎች አጋዥ ኩባንያዎቻችን ጋር እዛው አቪዬሽን ውስጥ በመሆን ሜጋ የሆነውን ትልቁን አዲሱን የኤርፖርታችንን ደግሞ ሰርቭ ለማድረግ እየሰራ ያለ ካምፓኒ ነው። ጂአር ፔትሮሊየም ነዳጅ በማቅረብ ብቻ ሳይሆን ሉብሪካንትና ግሪስም በራሳችን ብሌንዲንግ ፕላንት ዱባይ በሚገኘው እህት ኩባንያ አማካኝነት በማምረት ለሀገራችንና ለተለያዩ አፍሪካ ሀገሮች በማቅረብ ላይ እንገኛለን። ኢትዮጵያ ውስጥ የራሳቸውን አስተዋጽኦ ከሚያበረክቱ ትልልቅ ድርጅቶችና ፋብሪካዎች ጋር የስራ ግንኙነት አለው። ከነዚህም ውስጥ ተጠቃሽ የሚሆነው በሰፊው የሲሚንቶ ምርትን በማቅረብ ላይ የሚገኘው ለሚ ናሽናል ሲሚንቶ ፋብሪካ ከኩባንያችን ጋር የስራ ውል ፈጽሞ በስራ ላይ ይገኛል። እውነተኛ እድገት ንግድ ብቻ አይደለም፣ የተሻለ ወደፊትን መገንባት ነው። በማህበረሰቡ ውስጥ ኢንቨስት ያደርጋል። በትምህርትና ዘላቂነት ላላቸው ነገን ፈጣሪዎች ድጋፉ ከፍ ያለ ነው። ከህብረተሰቡ እንደወጣን ህብረተሰቡን ማገልገል እንደሚገባንም ስለምናምን በሚያስፈልገው ጥሪ ላይ ሁሉ በፈቃደኝነት አንዳንዴም በራሳችን ተነሳሽነት በመሄድ ለህብረተሰቡ የሚያስፈልጉትን ግልጋሎቶች ሁሉ በመስጠት ላይ እንገኛለን። ለሚቀጥሉት 5 ዓመታት አሁን ካለን በእጥፍ ወይም ደግሞ ከ100 በላይ ማደያዎችን በማስፋፋት ወደ ስራ ለመግባት ነው ያለን እቅድ። ህልማችን ኢትዮጵያ በደንብ አድርገን አዳርሰን ስትጠግብ ወደነ ሱዳን ወደነ ታንዛኒያ ሄደን እንሰራለን። በኩራት በዝምታ ሳንታክት እየሰራን ነው። ጂአር ፔትሮሊየም እንባላለን።